በትግሉ ባላለሁ አላዛር የሚሉኝም አሉ። በእርግጥ ሁለቱም ስሞች የሚሆኑኝ ይመስለኛል። ሁለት የተለያዩ መላእክት ይሆናሉ ስሜን ያወጡት። አላዛር ከሞት እንደተነሳው ሁሉ እኔም ሞት ከሚያክል ኑሮ የተነሳው ሰው ነኝ። የኔ አነሳስ ግን ልክ እንደ አላዛር በአምላክ ኃይል ሳይሆን በራሴ ትግል ተፍጨርጭሬ ነው ህይወትን ያሸነፍኩት። ትግሉ የሚለውን ስሜን የበለጠ ወደዋለሁ። ፉንጋኔ እየተባልኩ ነው ያደግኩት። በእርግጥ አይነግቡ አይደለሁም፣ ግን በመልኬ ጉዳይ ማንም ምንም ቢል ልቤ ላይ አይደርስም። ወደ ዓለም ያላንዳች አጋዥ እንድኖር ነው የመጣሁት። አስተዳደጌ ውስጥ ጥላቻን ብቻ ተለማምጄ ነው መሰለኝ ፍቅር ይሰለቸኛል፣ ወይም እንደ አዲስ መወደድ ይናፍቀኛል። ዓለም ላይ አንድ ሰው ብቻ ከወደደን እናታችን ናት የምትሆነው። በዓለም ላይ ከህዝብ መሀል እኛም ብቻ ለይታ የምታየን እናታችን ናት። ሁሉም ሰው ጨክኖብን አንድ ሰው ብቻ ከራራልን፣ ወይም ደግሞ ሁሉም ሰው ፈርዶብን አንድ ሰው ብቻ ለኛ ጥብቅና ይቆም ከተባለ እናታችን ናት የምትሆነው። ይሄንን በህይወት ያጋጥሞኝ ባይሆንም በዙሪያዬ ካሉ ሰዎች የሰማሁትና ያየሁትን አመዛዝኜ እረዳለሁ። እኔ ግን ዓለም ላይ እንደ እናቴ የሚጠላኝ ሰው አይቻላቅ። ማንም ሰው በእናቴ ልክ የሚጠላኝ የለም። እንደ እናት አትውደደኝ፣ ጥላቻን ምን አመጣው? ልጅ እያለሁኝ ከኩዮቼ ጋር ጨዋታ እየተጫወትን የጓደኞቼ እናቶች መጥተው ወይም ደግሞ ሌላ ሰው ልከው ልጆቻቸውን ሲፈልጉ ብቸኛው እናቱ ማትፈልገው ልጅ እኔ ነበርኩኝ። የጎረቤት እናቶች፣ የሰፈር ጎረምሶች ወይም ደግሞ መንገደኛ አንተ ልጅ ቤት አትገባም ብለው ከማሰብ በተወለደ ቁጣ ግባ ብለው ይቆጡኛል። የአንድ መንገደኛ ጎረምሳን ያህል እናቴ ለምን አታስብልኝም? የጎረቤትን ያህል ፍቅር እንኳ እንዴት ለኔ ታጣለች? አምሽቼ ስገባ የምታየኝ ከጓዳ ወደ ሳሎን ወይም ከአንደኛው ወንበር ወደ አንደኛው ወንበር እንደተቀመጥኩኝ አይነት ነው። በጣም ይገርመኛል። ለእናቴ መምጣቴም መሄዴም ልዩነት የለውም። እያየችኝ ፈገግ ብላ አታውቅም። ራቤን ካላልኳት ምግብ አትሰጠኝም። በፊቷ ብቻ ነው ጥላቻዋን ማየው። እንዴት ይሆን ያዘለችኝ? እንዴት ይሆን ያቀፈችኝ? እንዴት ይሆን ያጠባችኝ? እንዴት ይሆን በሆዷ እያለሁ የተጠነቀቀችልኝ? ዓለም ላይ በእናት መጠላትን የመሰለ ክፉ ስሜት የለም። እሺ ቢያንስ ምን አለ እህትና ወንድም ቢኖረኝ፣ ፍቅሯን ባይሆን ጥላቻዋን ይጋሩኝ ነበረ። እንደኛ ቤት የምጠላው የምድር አካል የለም። ሊያስቀረኝ የሚፈልግ ማንም ባይኖር ከቤቴ ማምለጥ በሚመስል መልኩ ነው አወጣጤ። ልክ ሊነጋ ሲል ወደ ውጭ እወጣለሁ። በጣም ብዙ ውጪ ከመዋል ሊስትሮ ጓደኞቼ የማይሰሩበትን ወቅት እየጠበቅኩኝ በእቃቸው እየሰራሁኝ ጎበዝ ጫማ ጠራጊ ሆንኩኝ። በእርግጥ ተሰማርቼ ሰነፍ የምሆንበት ጉዳይ የለም። ትንሽ ወራት እንደሰራሁኝ የራሴን ሊስትሮ እቃ ገዛሁኝ። ሁለተኛ ሴሚስተር ላይ የሰፈር ጓደኛዬ ብሩክ አባቴ ታሰረ ብሎ እናቱን ሊያግዛት ሊስትሮ ጀመረ። እኔ የትና የትን ለመሸሽ ነው የምሰራው። የትና የት እናቴ ስም ነው። ቤት ስለምታከራይ ብዙ የሚቸግራት አይመስለኝም። አንዳንድ ጊዜ በብሩክ እቀናበታለሁ። እናቱን ይወዳታል፣ ትወደዋለች። ትንሽ ካመሸ ሊስትሮ የምንጠርግበት ተራ ትመጣለች። እስኪ ጨርስ ጠብቀው የሊስትሮ እቃውን ይዛለት ተያይዘው ወደ ቤት ይሄዳሉ። በጣም እቀናለሁ። አንዳንድ ቀን በጨለማ ውስጥ ሆኜ ብቻዬን አለቅሳለሁ። አንድ ቀን ዝም ብዬ ስቀብጥ ከጎረቤት ልጆች ኮርጄ እናቴ አልኳት። እንደሰደብኳት አይነት ነው ያየች። ለምንድን ነው የምትጠላኝ? ምን አድርጊያት ይሆን? ትወደዋለች ያልኩትን ነገር ሁሉ አደረኩኝ። 5ኛ ክፍል 1ኛ ሴሚስተር ውጤት ተነግሮ ወደ ቤት እየበረርኩኝ መጥቼ በክፍል ሁሉ አንደኛ ወጣሁኝ። አጨበጨቡልኝ፣ ጎበዝ አሉኝ፣ አስተማሪያችን አቀፈኝ አልኳት። በጣም ደስ ብሎኝ ጥሩ ነው አለችኝ። ጥሩ ነው ብቻ ሌላ የለም። አልገረማትም፣ ደስ አላላትም። ጥሩ ነው በቃ ምንም አልወጣትም። አስተማሪያችን እቅፍ አድርጎ ጎበዝ ብሎኛል። መንገድ ላይ ለብሩክ ወንድም ነግር ብራቮ ብራቮ ብሎ ጸጉሬን አሻሽቶኛል። እሷ ግን ማንም ሰው ጥሩ ነው ብቻ ብሎ አላለፈኝም። የበለጥኩት ሁለተኛ የወጣው ልጅ ቅናት እንኳ ከየትና የት የቀዘቀዘ ጥሩ ነው ይሻል ነበረ። እነ ቅዱስ እነ ቤቢ እነ ተሼ እነ አብዲ አባቴ መጥቶ ይሄን ገዝቶልኝ እንትን ገዛልሃለሁ ብሎኝ መጥቶ አባቴ እንዲያርጉ አባቴ እያሉ ሲያወሩ በልጅ ልቤ ቅናት አጠራቅሜ አንድ ቀን አባቴ የት ነው? አባቴ ማን ነው? ይወደኛል አልኳት። ያን ቀን ለመጀመሪያ ጊዜ እናቴ ልትበላይ ነበረ። ፊቷ፣ ድምጿ፣ ሁኔታዋ፣ ዝምታዋ እያየሁት ቅሪር አለ። እንደ መንቀጥቀጥ አደረጋት። የምን አባት ነው? ጣጠኛ አባቴን ያልከው? አበሻቀጠች። በህይወቴ ከዛን ቀን በፊትም ሆነ ከዛን ቀን በኋላ እንደዛ ቀን ፈርቻ አላቅም። እንባ ያመለጠኝ። ይቅርታ አልኳት። ጥምልል ብዬ አለቀስኩኝ። አልጋዋ ላይ እሷም ኩርመት አለች። ያን ቀን ለመጨረሻም ለመጀመሪያም ጊዜ ያ ጥያቄ ነውር እንደሆነ ገባኝ። ያን ቀን ለመጀመሪያ ጊዜ እናቴ ጥላቻዋን በስድብ አስረገፈችው። ለመጀመሪያ ጊዜ ወደ በሩ ቁጭ ብዬ እጥፍ እንዳልኩኝ አለቀስኩኝ።
ለመጀመሪያ ጊዜ አልጋዋ ላይ ኩርምት እንዳለች አለቀሰች። አንዳችንን አላባበልንም። ማን ነው ሁለታችንን እንደዚህ ጥሎን ሄደው? ምን አድርጋ ነው? አንዳችን ለአንዳችን እንዳናዘን አድርጎ የሰበረን ማን ነው? በመኖር በኩል ይሄ በትግሉ ስቶሪ ነው። የሌሎቹን ሳይድ ኦፍ ስቶሪ ለማወቅ ፓርት 3 የለውም። ቴንክ ዩ። በትግሉ እባላለሁ። አላዛር የሚሉኝም አሉ። በእርግጥ ሁለቱም ስሞች የሚሆኑኝ ይመስለኛል። ሁለት የተለያዩ መላእክት ይሆናሉ ስሜን ያወጡት። አላዛር ከሞት እንደተነሳው ሁሉ እኔም ሞት ከሚያክል ኑሮ የተነሳው ሰው ነኝ። የኔ አነሳስ ግን ልክ እንደ አላዛር በአምላክ ኃይል ሳይሆን በራሴ ትግል ተፍጨርጭሬ ነው ህይወትን ያሸነፍኩት። ትግሉ የሚለውን ስሜን የበለጠ ወደዋለሁ። ፉንጋኔ እየተባልኩ ነው ያደግኩት። በእርግጥ አይነግቡ አይደለሁም፣ ግን በመልኬ ጉዳይ ማንም ምንም ቢል ልቤ ላይ አይደርስም። ወደ ዓለም ያላንዳች አጋዥ እንድኖር ነው የመጣሁት። አስተዳደጌ ውስጥ ጥላቻን ብቻ ተለማምጄ ነው መሰለኝ ፍቅር ይሰለቸኛል፣ ወይም እንደ አዲስ መወደድ ይናፍቀኛል። ዓለም ላይ አንድ ሰው ብቻ ከወደደን እናታችን ናት የምትሆነው። በዓለም ላይ ከህዝብ መሀል እኛም ብቻ ለይታ የምታየን እናታችን ናት። ሁሉም ሰው ጨክኖብን አንድ ሰው ብቻ ከራራልን፣ ወይም ደግሞ ሁሉም ሰው ፈርዶብን አንድ ሰው ብቻ ለኛ ጥብቅና ይቆም ከተባለ እናታችን ናት የምትሆነው። ይሄንን በህይወት ያጋጥሞኝ ባይሆንም በዙሪያዬ ካሉ ሰዎች የሰማሁትና ያየሁትን አመዛዝኜ እረዳለሁ። እኔ ግን ዓለም ላይ እንደ እናቴ የሚጠላኝ ሰው አይቻላቅም። ማንም ሰው በእናቴ ልክ የሚጠላኝ የለም። እንደ እናት አትውደደኝ። ጥላቻን ምን አመጣው? ልጅ እያለሁኝ ከኩዮቼ ጋር ጨዋታ እየተጫወትን የጓደኞቼ እናቶች መጥተው ወይም ደግሞ ሌላ ሰው ልከው ልጆቻቸውን ሲፈልጉ ብቸኛው እናቱ ማትፈልገው ልጅ እኔ ነበርኩኝ። የጎረቤት እናቶች፣ የሰፈር ጎረምሶች ወይም ደግሞ መንገደኛ አንተ ልጅ ቤት አትገባም ብለው ከማሰብ በተወለደ ቁጣ ግባ ብለው ይቆጡኛል። የአንድ መንገደኛ ጎረምሳን ያህል እናቴ ለምን አታስብልኝም? የጎረቤትን ያህል ፍቅር እንኳ እንዴት ለኔ ታጣለች? አምሽቼ ስገባ የምታየኝ ከጓዳ ወደ ሳሎን ወይም ከአንደኛው ወንበር ወደ አንደኛው ወንበር እንደተቀመጥኩኝ አይነት ነው። በጣም ይገርመኛል። ለእናቴ መምጣቴም መሄዴም ልዩነት የለውም። እያየችኝ ፈገግ ብላ አታውቅም። ራቤን ካላልኳት ምግብ አትሰጠኝም። በፊቷ ብቻ ነው ጥላቻዋን ማየው። እንዴት ይሆን ያዘለችኝ? እንዴት ይሆን ያቀፈችኝ? እንዴት ይሆን ያጠባችኝ? እንዴት ይሆን በሆዷ እያለሁ የተጠነቀቀችልኝ? ዓለም ላይ በእናት መጠላትን የመሰለ ክፉ ስሜት የለም። እሺ ቢያንስ ምን አለ እህትና ወንድም ቢኖረኝ፣ ፍቅሯን ባይሆን ጥላቻዋን ይጋሩኝ ነበረ። እንደኛ ቤት የምጠላው የምድር አካል የለም። ሊያስቀረኝ የሚፈልግ ማንም ባይኖር ከቤቴ ማምለጥ በሚመስል መልኩ ነው አወጣጤ። ልክ ሊነጋ ሲል ወደ ውጭ እወጣለሁ። በጣም ብዙ ውጪ ከመዋል ሊስትሮ ጓደኞቼ የማይሰሩበትን ወቅት እየጠበቅኩኝ በእቃቸው እየሰራሁኝ ጎበዝ ጫማ ጠራጊ ሆንኩኝ። በእርግጥ ተሰማርቼ ሰነፍ የምሆንበት ጉዳይ የለም። ትንሽ ወራት እንደሰራሁኝ የራሴን ሊስትሮ እቃ ገዛሁኝ። ሁለተኛ ሴሚስተር ላይ የሰፈር ጓደኛዬ ብሩክ አባቴ ታሰረ ብሎ እናቱን ሊያግዛት ሊስትሮ ጀመረ። እኔ የትና የትን ለመሸሽ ነው የምሰራው። የትና የት እናቴ ስም ነው። ቤት ስለምታከራይ ብዙ የሚቸግራት አይመስለኝም። አንዳንድ ጊዜ በብሩክ እቀናበታለሁ። እናቱን ይወዳታል፣ ትወደዋለች። ትንሽ ካመሸ ሊስትሮ የምንጠርግበት ተራ ትመጣለች። እስኪ ጨርስ ጠብቀው የሊስትሮ እቃውን ይዛለት ተያይዘው ወደ ቤት ይሄዳሉ። በጣም እቀናለሁ። አንዳንድ ቀን በጨለማ ውስጥ ሆኜ ብቻዬን አለቅሳለሁ። አንድ ቀን ዝም ብዬ ስቀብጥ ከጎረቤት ልጆች ኮርጄ እናቴ አልኳት። እንደሰደብኳት አይነት ነው ያየች። ለምንድን ነው የምትጠላኝ? ምን አድርጊያት ይሆን? ትወደዋለች ያልኩትን ነገር ሁሉ አደረኩኝ። 5ኛ ክፍል 1ኛ ሴሚስተር ውጤት ተነግሮ ወደ ቤት እየበረርኩኝ መጥቼ ከክፍል ሁሉ አንደኛ ወጣሁኝ። አጨበጨቡልኝ፣ ጎበዝ አሉኝ፣ አስተማሪያችን አቀፈኝ አልኳት። በጣም ደስ ብሎኝ ጥሩ ነው አለችኝ። ጥሩ ነው ብቻ ሌላ የለም። አልገረማትም፣ ደስ አላላትም። ጥሩ ነው በቃ ምንም አልወጣትም። አስተማሪያችን እቅፍ አድርጎ ጎበዝ ብሎኛል። መንገድ ላይ ለብሩክ ወንድም ነግሬ ብራቮ ብራቮ ብሎ ጸጉሬን አሻሽቶኛል። እሷ ግን ማንም ሰው ጥሩ ነው ብቻ ብሎ አላለፈኝም። የበለጥኩት 2ኛ የወጣው ልጅ ቅናት እንኳ ከየትና የት የቀዘቀዘ ጥሩ ነው ይሻል ነበረ። እነ ቅዱስ እነ ቤቢ እነ ተሼ እነ አብዲ አባቴ መጥቶ ይሄን ገዝቶልኝ እንትን ገዛልሃለሁ ብሎኝ መጥቶ አባቴ እንዲያርጉ አባቴ እያሉ ሲያወሩ በልጅ ልቤ ቅናት አጠራቅሜ አንድ ቀን አባቴ የት ነው? አባቴ ማን ነው? ይወደኛል አልኳት። ያን ቀን ለመጀመሪያ ጊዜ እናቴ ልትበላይ ነበረ። ፊቷ፣ ድምጿ፣ ሁኔታዋ፣ ዝምታዋ እያየሁት ቅሪር አለ። እንደ መንቀጥቀጥ አደረጋት። የምን አባክ አባት ነው? ጣጠኛ አባቴን ያልከው
አበሻቀጠች። በህይወቴ ከዛን ቀን በፊትም ሆነ ከዛን ቀን በኋላ እንደዛ ቀን ፈርቻ አላቅም። እንባ ያመለጠኝ። ይቅርታ አልኳት። ጥምልል ብዬ አለቀስኩኝ። አልጋዋ ላይ እሷም ኩርመት አለች። ያን ቀን ለመጨረሻም ለመጀመሪያም ጊዜ ያ ጥያቄ ነውር እንደሆነ ገባኝ። ያን ቀን ለመጀመሪያ ጊዜ እናቴ ጥላቻዋን በስድብ አስረገፈችው። ለመጀመሪያ ጊዜ ወደ በሩ ቁጭ ብዬ እጥፍ እንዳልኩኝ አለቀስኩኝ። ለመጀመሪያ ጊዜ አልጋዋ ላይ ኩርመት እንዳለች አለቀሰች። አንዳችንን አላባበልንም። ማን ነው ሁለታችንን እንደዚህ ጥሎን ሄደው? ምን አድርጋ ነው አንዳችን ለአንዳችን እንዳናዘን አድርጎ የሰበረን? ማን ነው? በመኖር በኩል ይሄ በትግሉ ስቶሪ ነው። የሌሎቹን ሳይድ ኦፍ ስቶሪ ለማወቅ ፓርት 3 የለውም። ቴንክ ዩ። በትግሉ እባላለሁ። አላዛር የሚሉኝም አሉ። በእርግጥ ሁለቱም ስሞች የሚሆኑኝ ይመስለኛል። ሁለት የተለያዩ መላእክት ይሆናሉ ስሜን ያወጡት። አላዛር ከሞት እንደተነሳው ሁሉ እኔም ሞት ከሚያክል ኑሮ የተነሳው ሰው ነኝ። የኔ አነሳስ ግን ልክ እንደ አላዛር በአምላክ ኃይል ሳይሆን በራሴ ትግል ተፍጨርጭሬ ነው ህይወትን ያሸነፍኩት። ትግሉ የሚለውን ስሜን የበለጠ ወደዋለሁ። ፉንጋኔ እየተባልኩ ነው ያደግኩት። በእርግጥ አይነግቡ አይደለሁም፣ ግን በመልኬ ጉዳይ ማንም ምንም ቢል ልቤ ላይ አይደርስም። ወደ ዓለም ያላንዳች አጋዥ እንድኖር ነው የመጣሁት። አስተዳደጌ ውስጥ ጥላቻን ብቻ ተለማምጄ ነው መሰለኝ ፍቅር ይሰለቸኛል፣ ወይም እንደ አዲስ መወደድ ይናፍቀኛል። ዓለም ላይ አንድ ሰው ብቻ ከወደደን እናታችን ናት የምትሆነው። በዓለም ላይ ከህዝብ መሀል እኛም ብቻ ለይታ የምታየን እናታችን ናት። ሁሉም ሰው ጨክኖብን አንድ ሰው ብቻ ከራራልን፣ ወይም ደግሞ ሁሉም ሰው ፈርዶብን አንድ ሰው ብቻ ለኛ ጥብቅና ይቁም ከተባለ እናታችን ናት የምትሆነው። ይሄንን በህይወት ያጋጥሞኝ ባይሆንም በዙሪያዬ ካሉ ሰዎች የሰማሁትና ያየሁትን አመዛዝኜ እረዳለሁ። እኔ ግን ዓለም ላይ እንደ እናቴ የሚጠላኝ ሰው አይቻላቅም። ማንም ሰው በእናቴ ልክ የሚጠላኝ የለም። እንደ እናት አትውደደኝ። ጥላቻን ምን አመጣው? ልጅ እያለሁኝ ከኩዮቼ ጋር ጨዋታ እየተጫወትን የጓደኞቼ እናቶች መጥተው ወይም ደግሞ ሌላ ሰው ልከው ልጆቻቸውን ሲፈልጉ ብቸኛው እናቱ ማትፈልገው ልጅ እኔ ነበርኩኝ። የጎረቤት እናቶች፣ የሰፈር ጎረምሶች ወይም ደግሞ መንገደኛ አንተ ልጅ ቤት አትገባም ብለው ከማሰብ በተወለደ ቁጣ ግባ ብለው ይቆጡኛል። የአንድ መንገደኛ ጎረምሳን ያህል እናቴ ለምን አታስብልኝም? የጎረቤትን ያህል ፍቅር እንኳ እንዴት ለኔ ታጣለች? አምሽቼ ስገባ የምታየኝ ከጓዳ ወደ ሳሎን ወይም ከአንደኛው ወንበር ወደ አንደኛው ወንበር እንደተቀመጥኩኝ አይነት ነው። በጣም ይገርመኛል። ለእናቴ መምጣቴ መሄዴም ልዩነት የለውም። እያየችኝ ፈገግ ብላ አታውቅም። ራቤን ካላልኳት ምግብ አትሰጠኝም። በፊቷ ብቻ ነው ጥላቻዋን ማየው። እንዴት ይሆን ያዘለችኝ? እንዴት ይሆን ያቀፈችኝ? እንዴት ይሆን ያጠባችኝ? እንዴት ይሆን በሆዷ እያለሁ የተጠነቀቀችልኝ? ዓለም ላይ በእናት መጠላትን የመሰለ ክፉ ስሜት የለም። እሺ ቢያንስ ምን አለ እህትና ወንድም ቢኖረኝ፣ ፍቅሯን ባይሆን ጥላቻዋን ይጋሩኝ ነበረ። እንደኛ ቤት የምጠላው የምድር አካል የለም። ሊያስቀረኝ የሚፈልግ ማንም ባይኖር ከቤቴ ማምለጥ በሚመስል መልኩ ነው አወጣጤ። ልክ ሊነጋ ሲል ወደ ውጭ እወጣለሁ። በጣም ብዙ ውጭ ከመዋል ሊስትሮ ጓደኞቼ የማይሰሩበትን ወቅት እየጠበቅኩኝ በእቃቸው እየሰራሁኝ ጎበዝ ጫማ ጠራጊ ሆንኩኝ። በእርግጥ ተሰማርቼ ሰነፍ የምሆንበት ጉዳይ የለም። ትንሽ ወራት እንደሰራሁኝ የራሴን የሊስትሮ እቃ ገዛሁኝ። ሁለተኛ ሴሚስተር ላይ የሰፈር ጓደኛዬ ብሩክ አባቴ ታሰረ ብሎ እናቱን ሊያግዛት ሊስትሮ ጀመረ። እኔ የትና የትን ለመሸሽ ነው የምሰራው። የትና የት እናቴ ስም ነው። ቤት ስለምታከራይ ብዙ የሚቸግራት አይመስለኝም። አንዳንድ ጊዜ በብሩክ እቀናበታለሁ። እናቱን ይወዳታል፣ ትወደዋለች። ትንሽ ካመሸ ሊስትሮ የምንጠርግበት ተራ ትመጣለች። እስኪ ጨርስ ጠብቀው የሊስትሮ እቃውን ይዛለት ተያይዘው ወደ ቤት ይሄዳሉ። በጣም እቀናለሁ። አንዳንድ ቀን በጨለማ ውስጥ ሆኜ ብቻዬን አለቅሳለሁ። አንድ ቀን ዝም ብዬ ስቀብጥ ከጎረቤት ልጆች ኮርጄ እናቴ አልኳት። እንደሰደብኳት አይነት ነው ያየች። ለምንድን ነው የምትጠላኝ? ምን አድርጊያት ይሆን? ትወደዋለች ያልኩትን ነገር ሁሉ አደረኩኝ። 5ኛ ክፍል 1ኛ ሴሚስተር ውጤት ተነግሮ ወደ ቤት እየበረርኩኝ መጥቼ በክፍል ሁሉ አንደኛ ወጣሁኝ። አጨበጨቡልኝ፣ ጎበዝ አሉኝ፣ አስተማሪያችን አቀፈኝ አልኳት። በጣም ደስ ብሎኝ ጥሩ ነው አለችኝ። ጥሩ ነው ብቻ ሌላ የለም። አልገረማትም፣ ደስ አላላትም። ጥሩ ነው በቃ ምንም አልወጣትም። አስተማሪያችን እቅፍ አድርጎ ጎበዝ ብሎኛል። መንገድ ላይ ለብሩክ ወንድም ነግሬ ብራቮ ብራቮ ብሎ ጸጉሬን አሻሽቶኛል። እሷ ግን
ማንም ሰው ጥሩ ነው ብቻ ብሎ አላለፈኝም። የበለጥኩት ሁለተኛ የወጣው ልጅ ቅናት እንኳ ከየትና የት የቀዘቀዘ ጥሩ ነው ይሻል ነበረ። እነ ቅዱስ እነ ቤቢ እነ ተሼ እነ አብዲ አባቴ መጥቶ ይሄን ገዝቶልኝ እንትን ገዛልሃለሁ ብሎኝ መጥቶ አባቴ እንዲያርጉ አባቴ እያሉ ሲያወሩ በልጅ ልቤ ቅናት አጠራቅሜ አንድ ቀን አባቴ የት ነው? አባቴ ማን ነው? ይወደኛል አልኳት። ያን ቀን ለመጀመሪያ ጊዜ እናቴ ልትበላይ ነበረ። ፊቷ፣ ድምጿ፣ ሁኔታዋ፣ ዝምታዋ እያየሁት ቅሪር አለ። እንደ መንቀጥቀጥ አደረጋት። የምን አባት ነው? ጣጠኛ አባቴን ያልከው? አበሻቀጠች። በህይወቴ ከዛን ቀን በፊትም ሆነ ከዛን ቀን በኋላ እንደዛ ቀን ፈርቻ አላቅም። እንባ ያመለጠኝ። ይቅርታ አልኳት። ጥምልል ብዬ አለቀስኩኝ። አልጋዋ ላይ እሷም ኩርመት አለች። ያን ቀን ለመጨረሻም ለመጀመሪያም ጊዜ ያ ጥያቄ ነውር እንደሆነ ገባኝ። ያን ቀን ለመጀመሪያ ጊዜ እናቴ ጥላቻዋን በስድብ አስረገፈችው። ለመጀመሪያ ጊዜ ወደ በሩ ቁጭ ብዬ እጥፍ እንዳልኩኝ አለቀስኩኝ። ለመጀመሪያ ጊዜ አልጋዋ ላይ ኩርመት እንዳለች አለቀሰች። አንዳችንን አላባበልንም። ማን ነው ሁለታችንን እንደዚህ ጥሎን ሄደው? ምን አድርገነው ነው አንዳችን ለአንዳችን እንዳናዘን አድርጎ የሰበረን? ማን ነው? በመኖር በኩል ይሄ በትግሉ ስቶሪ ነው። የሌሎቹን ሳይድ ኦፍ ስቶሪ ለማወቅ ፓርት 3 የለውም። ቴንክ ዩ